የኢትዮጵያ ፍርድ ቤት የሁለቱን ፈረንሳውያን ባልና ሚስት ክርክር የመዳኘት ስልጣን ይኖረው ይሆን? ሁለቱም ፈረንሳውያን ናቸው። ባል ሚስተር ኢቬዥን አውግስቲን አሌክስ ፌሬዝ፣ ሚስት ደግሞ ሚስ ማርካሬት ዣክሊን ሱዛን ግራሲያ ይባላሉ። ስማቸው እንዳለ ሆኖ ባልና ሚስት መባባላቸው ግን ቀርቷል። በፈረንሳይ ሀገር በሚገኝ ፍርድ ቤት ተፋተዋል። እናም የቀድሞ ባል የቀድሞ ሚስት በማለት እቀጥላለሁ። ከፍቺ በኋላ የቀድሞ ሚስት የቀድሞ ባላቸው ኢትዮጵያ ውስጥ ለሚገኙ 3 የተለያዩ ድርጅቶች በድምሩ ብር 9,265,000 ማበደራቸውን ተበዳሪዎቹም ስላልከፈሏቸው በኢትዮጵያ ፍርድ ቤት ከሰውና ተፈርዶላቸው ጉዳዩ አፈጻጸም ደረጃ መድረሱን አውቀዋል። በዚህ ጊዜ ኢትዮጵያ መጥተው ለፌዴራል ከፍተኛ ፍርድ ቤት ክሳቸውን አቅርበዋል። ወይዘሮ ማርካዴት እንዲህም አሉ። በቀድሞ ባሌ ይህ የብድር ገንዘብ ለኢትዮጵያን መሰጠቱን ያወቅኩት ከፍቺ በኋላ ነው። ይሁን እንጂ የተሰጠው በትዳር እያለን በመሆኑ በተሻሻለው የኢትዮጵያ የቤተሰብ ሕግ መሠረት የባልና ሚስት የጋራ ሀብት ነው ተብሎ ይወሰንልኝ፣ ግማሹ ድርሻዬም ይሰጠኝ በማለት ዳኝነት ጠይቀዋል። የቀድሞ ባል ግን ለቀረበባቸው ክስ ያስቀደሙት መቃወሚያን ነው። የኢትዮጵያ ፍርድ ቤት በኢትዮጵያ የቤተሰብ ሕግ ፈረንሳውያንን ሊዳኝ ስልጣን የለውም፣ ቅሬታዋን ለፈረንሳይ ፍርድ ቤት ታቅርብ ተብሎና ጥያቄው ውድቅ ሆኖ መዝገቡ ይዘጋልኝ የሚል መቃወሚያ። በእርግጥ የኢትዮጵያ ፍርድ ቤት ስልጣን የለው ይሆን? እርሶ ምን ብለው ሰበርስ ምን ወስኖ ይሆን? አሁን ተመጥኖ ይቀርባል። ከ5 ደቂቃ በኋላ የምመልሰውን ጆሮና ቀልባችሁን እንድትሰጡኝ ጠይቄያችኋለሁ። ደስ የሚል ቀን እንዲሆንላችሁም ተመኝቻለሁ። ደግሞ አልሰማንም እንዳትሉም። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ሚስተር ኢቬዥን ከመቃወሚያቸው በተጨማሪ በፍሬ ነገር ረገድ ገንዘቡ ሚስ ማርካዴትን አይመለከትም፣ የሶስተኛ ወገን ነው ሲሉ ተከራክረዋል። ሚስ ማርካዴት በበኩላቸው ተበዳሪዎቹ ተቋማት ኢትዮጵያን ሆነው እያለ አበዳሪው የፈረንሳይ ሀገር ዜጋ በመሆኑ ብቻ በፈረንሳይ ሕግ ሊዳኙ እንደማይገባ፣ ገንዘቡም በትዳር ወቅት የተፈራ የጋራ ገንዘብ ነው በማለት ተከራክረዋል። ፍርድ ቤቱም ግን የእርሳቸውን ክርክር ተቀብሏል። ጋብቻቸው የተመሰረተው የፍቺ ውሳኔም የተሰጠው በፈረንሳይ ሀገር በፈረንሳይ የቤተሰብ ሕግ በመሆኑ የንብረት ክርክሩም መታየት የሚገባው በፈረንሳይ ፍርድ ቤት መሆኑ ግልጽ ቢሆንም በፈረንሳይና በኢትዮጵያ የቤተሰብ ሕግ መካከል ግጭት አለመኖሩን ፍርድ ቤቱ ባደረገው ጥናት ተረጋግጧል። እዚያም ባልና ሚስት በጋብቻ ውስጥ የተፈራን ሀብት እኩል ይካፈላሉ። በኢትዮጵያም ተመሳሳይ ነው። ሚስተር ኢቬዥን ገንዘቡ የግላቸው ወይም ከጋብቻ በኋላ የተፈራ ስለመሆኑ ክርክር ያላቀረቡ በመሆኑ ከ9,265,000 ብር ላይ ግማሹን 4,632,500 ብር ለቀድሞ ሚስት ያካፍሉ በማለት ወስኗል። በዚህ ውሳኔ ቅር የተሰኙት ሚስተር ኢቬዥን ለጠቅላይ ፍርድ ቤት ይግባኝ ቢሉም ውድቅ ስለተደረገባቸው ለሰበር ሰሚ ችሎት ቅሬታቸውን አቅርቧል። ፍርድ ቤቱም በሰበር መዝገብ ቁጥር 221715 ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ ውሳኔ በቅጽ 27 ስለወጣ ሙሉን እንድታነቡት አደራይን አስቀድሜያለሁ። ክርክራቸውን በፍርድ አተታው የገለጸው ሰበር ጉዳዩን ከብሔራዊ የዳኝነት ስልጣን ጁዲሻል ጁሪስዲክሽን አንጻር ተመልክቷል። በዚህም መሰረት የውጭ አገር ዜጎችን ጉዳይ በኢትዮጵያ የመዳኘት የፍርድ ቤቶች ስልጣን ከዓለም አቀፍ የግለሰብ ሕግ፣ በሀገሮች መካከል ከሚደረጉ ስምምነቶች እንዲሁም ዓለም አቀፍ ተቀባይነት ካላቸው ሕጎች ወይም ልማዶች ሊመነጭ ይችላል። የተከሳሹ መደበኛ መኖሪያ ፍርድ ቤቱ በሚገኝበት ሀገር መሆኑ፣ ለክሱ ምክንያት የሆነው ድርጊት ወይም ውል፣ ለክሱ ምክንያት የሆነው ንብረት መገኛ አሊያም የተከሳሹ ፈቃደኝነትና ጉዳዩ ያለው ብሔራዊ ጥቅም ታይቶ ክሱ የቀረበበት ሀገር ብሔራዊ የዳኝነት ስልጣን አለው ሊባል ይችላል በማለት በፍርድ ሐተታው ገለጸም። ወደ ቀረበለት ጉዳይ በመምጣትም ባል የተበደሩት ገንዘብ መገኛ ኢትዮጵያ፣ ገንዘቡ ተመላሽ እንዲሆን የተወሰነውም እዚሁ፣ ተበዳሪዎቹም ያሉት ኢትዮጵያ፣ የፍርድ አፈጻጸሙም የሚሆነው እዚሁ ባላቸው ንብረቶች ላይ ከመሆኑ አንጻር ሲታይ የኢትዮጵያ ፍርድ ቤቶች ጉዳዩን የመዳኘት
ብሔራዊ የዳኝነት ስልጣን አላቸው በማለት ወስኗል። ገንዘቡን እኩል ይካፈሉ ተብሎ የተሰጠውን ውሳኔም አጽንቷል። የዛሬውን አበቃን። ነፃነቱን ጠብቆ ለሕግ የበላይነት መከበር እየሰራ የሚገኘው የኢትዮጵያ የፌዴራል ጠበቆች ማህበር ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።